ቀድሞ በየ4 ዓመቱ የሚካሄደው የዓለም ዋንጫ ይለናል ተስፉ ከገላን ኮንዶሚኒየም ደግሞ በጉጉት ነበር የምንጠብቀው። እንኳን አንድ ቀን ቀርቶት መች በመጣ ነበር የምንለው። ፊፋ እግር ኳሱን መምራትና ማስተዳደር ተስኖታል። አዘጋጅ ሀገር የሚገባው ግዴታ ይኖራል። መቼም ግን በተግባር የሚገባው ግዴታ ይኖራል። መቼም ግን በተግባር አላዋሉትም ብሎ ማረም አልተቻለም። ስንት ሰላማዊ ሀገራት እያሉ የደጋፊ ብዛት ያላቸው ተቀምጠው ለአሜሪካ በተደጋጋሚ እድሉን መስጠቱ ወገናዊነትን ያሳያልና ትዝብት ነው ብሎናል። ክብረት ሊማሳ ደግሞ ዓለም ዋንጫ ጫማ ሰቀለ እንዴ ብሏል። ይሄ የሚያሰኝ ነው። የዓለም ዋንጫ ራሱ ጫማ ሰቀለ ወይ እንዴ? የምናውቀውን ፉትቦል እኮ የምናውቀውን ፉክክር የምንወደውን እንጓጓለትን ውድድር እንደው በሰላም እንዳናይ እኮ ሊያደርጉን። በሰላም ስል በትምህርት ጥቅስ ውስጥ አድርጉት። በብዙ መመዘኛዎች የየሀገራቱ ፌዴሬሽኖችና አህጉራት ተነጋግረው አንጫወቱም ቢሉስ መብታቸው እኮ ነው። ፊፋ ምንም አያመጣም አባል ሀገራት ከተስማሙ ይላል። ነባ ሜንቻ ደግሞ የዓለም ዋንጫ በአሜሪካኖች ተይዟል የምትሉ አድማጮች አላችሁ። ትክክል ነው። የአሜሪካን እጅ በብርቱ አርፎበታል። በመጥፎነቱ አይረሴ ሊሆን ነው ማለት ነው ይለናል። ደጉ ደጀን ደግሞ ዘካሪያስ ኤምኬ ድሮም ለአሜሪካ ሲሰጥ ነው ችግሩ ይላል። እግር ኳስን የት የሚያውቁት ነው ይላል። 1994 ላይ እኮ አዘጋጅተውታል። አሁን እንደውም ከ1994 ወዲህ በበለጠ የእግር ኳስ ባህል በአሜሪካ ማህበረሰብ ውስጥ ተንሰራፍቷል፣ ስር ሰዷል። ምንም እንኳን አሁንም በዛች ትልቅ ሀገር ውስጥ ፉትቦል እኛ ፉትቦል የምንለው እነሱ ሶከር የሚሉት ስፖርት ከስፖርቶች ሁሉ ቁንጮ ባይሆንም ግን ደግሞ ወደ አሜሪካ ምድር የሚገቡ ፍልሰተኞች ከ1994 በኋላ እጅግ የበዙ ስለሆኑ እነርሱን ተከትሎ እግር ኳስ ደግሞ የአሜሪካ ምድር ላይ ስር ሰዷል በደንብ። እና አንዳንዴ የምትሰሙትን ማመን ነው የሚያቅታችሁ። አሁን የዋይት ሃውስ የነጩ ቤተ መንግስት ዓለም ዋንጫን የሚመለከተው ጉዳይ እሱን የያዙት ሰው ምን አሉ? እውነቱን ለመናገር በህይወት ዘመኔ አንድም እግር ኳስ ጨዋታ ተመልክቼ አላውቅም አሉ። አንድ ጨዋታ እንኳን። እሳቸው ናቸው አሁን የሶማሊያው ዳኛ ቪዛ ያላቸው አትገቡም ሲባሉ አበጃችሁ ያሉት የኢሚግሬሽን ሰራተኞች ትክክለኛ ውሳኔ ነው ያሉት። አሁን ምን ዳኛው እንዳይጠፉ ነው? አሜሪካን ገብተው ጥገኝነት እንዳይጠይቁ ነው? የአፍሪካ ምርጡ ዳኛ ወይስ ዳኛው ሽብርተኛ ሆኖ ፈንጂ እንዳያፈነዱባቸው ነው? ፊፋ እውቅና የሰጣቸውን ሰው በእውነት በጣም ያስተዛዘበ። እንደው ኮመን ሴንስ አይሰራም ወይ?